ህግ የሚያወጣ ዓለም አቀፋዊ ስምምነቶችን የሚፈርም በጀትና እቅድ የሚያጸድቅ ህጋዊ መንግስት ነው። ብልጽግና ፓርቲም በመላው ሀገሪቱ አባላትና ደጋፊዎች እንዲሁም መዋቅር ያለው ሀገራዊ ለውጥን በመምራት የብዙዎችን ድጋፍ ያገኘ ግዙፍ ፓርቲ ነው። ህጋዊ በሆነ አግባብ የኮቪድ-19 ስጋት እስኪወገድ ድረስ እና ቀጣይ ምርጫ እስኪካሄድ ደግሞ ሀገር የማስተዳደር ኃላፊነት ያለበት ፓርቲ ነው። ከጥቂት ከባቢ ያልዘለለ ድጋፍ ያላቸው ፖለቲከኞች በህግም በፖለቲካም ሆነ በሞራል መስፈርት ከእነርሱ በብዙ እጥፍ የተሻለ ቅቡልነት ያለው ፓርቲና መንግስት ሀገሪቷን እየመራ መሆኑን መረዳት ይኖርባቸዋል። የቀድሞውን የምርጫ ሰሌዳ የተወካዮች ምክር ቤት ሲያጸድቅ ያልተነሳ የህጋዊነት እና የቅቡልነት ጥያቄ ምርጫው እንዲራዘምና ሌላ ለመራዘሙ ህገ መንግስታዊ መፍትሄ እንዲገኝለት ሲወስን የቅቡልነትና የህጋዊነት ጥያቄ ማንሳት በአንድ ጉዳይ ላይ ሁለት አቋም መያዝ ነው። የመጨረሻው ነገር ግን በቀላሉ የማይታየው ሐሳብ ደግሞ መፍትሄው የሽግግር መንግስት ነው የሚለው ነው። ይህ መንገድ በህገ መንግስቱም ያልተደነገገ ህገ መንግስታዊም ያልሆነ ሐሳብ ነው። ያለ ምርጫ እንዲሁ ተጠራርቶ ስልጣን የሚከፋፈልበት ምንም አይነት ህጋዊም ሆነ ህገ መንግስታዊ አካሄድ የለም። የፖለቲካ ፓርቲ ስለሆንኩ ስልጣን ይገባኛል የሚለው ፈሊጥ ዴሞክራሲያዊም ሆነ ህገ መንግስታዊ አይደለም። ህገ መንግስቱ ስልጣን በምርጫ ብቻ እንደሚገኝ ይደነግጋል። ይህን መሰረታዊ መርህ በጣሰ ሁኔታ ስልጣን እንደ ድግስ ትሩፋት ለሁላችንም ይዳረስ የሚለው አካሄድ በሀገራችን ዴሞክራሲያዊ ስርዓት ለመገንባት የምናደርገውን ጥረት ወደ ኋላ የሚመልስ ከህዝብና ከሀገር ይልቅ የስልጣን ፍላጎት የሚያስቀድም አስተሳሰብ ነው። ለመሆኑ የተመረጠ መንግስት እያለ ያልተመረጡ ፓርቲዎች ተሰባስበው መንግስት የሚመሰርቱት በየትኛው የሞራል የህግና የስርዓት አካሄድ ነው? የሀገሪቱ የፖለቲካ ሁኔታ የህዝብ ይሁንታ በአንድም በሌላም መልኩ ሳይኖረው በፖለቲካ ፓርቲ መሪዎች ብቻ እንዲወሰን ስልጣን የሚሰጠው የትኛው የህግ መሰረት ነው? ከመቶ በላይ ፓርቲዎች ተደራድረውና ተስማምተው ወደ ፖለቲካዊ መፍትሄ እስኪመጡ ድረስ ምርጫው የሚራዘምበት ችግር ተፈቶ ከህጋዊ ምርጫው ቀን እንደርስ የለም ወይ? ለወራት ምርጫን ማራዘም ወይስ ለዓመታት ለሽግግር መንግስት ብሎ የብጥብጥና የንትርክ መንግስት መፍጠር ነው ኢትዮጵያን ለአደጋ የሚያጋልጠው? በኢትዮጵያ ፖለቲካ ውስጥ የቆየ ተሳትፎ ያላቸው ማህበራዊ፣ ሃይማኖታዊ፣ ባህላዊ፣ ኢኮኖሚያዊና የሲቪክ ተቋማት መሪዎች አሉ። እነዚህን ሁሉ ወይ እንዲደራደሩ ወይም በመራጭነት አሊያም በተመራጭነት ያገለለ የፓርቲዎች የሽግግር መንግስት እንዴት አሁን ካለው መንግስት በተሻለ ቅቡልነት ይኖረዋል? የሽግግር መንግስት የተመሰረተባቸው ሀገራትና አጋጣሚዎች ብዙውን ጊዜ ከወታደራዊ ወይም አምባገነናዊ የጥቂቶች አስተዳደር ወደ ዴሞክራሲያዊ ስርዓት ሽግግር ለማድረግ የፈለጉ እና ተሰናባቹ ገዢ ቡድን ወደ ስልጣን እየተንደረደረ ያለ የህዝብ ድጋፍ ያለው ፓርቲ ዴሞክራሲያዊ ምርጫ እስኪያካሂዱ ድረስ አዲስ ህገ መንግስታዊ ማዕቀፍ እስኪዘጋጅ ተግባራዊ የሚያደርጉት አማራጭ ነው። ለምሳሌ በደቡብ አፍሪካ የነጮች ብቻ የሆነው ፓርቲ እና የአፓርታይድ መንግስት የብዙሃን ድጋፍ ላለው የአፍሪካ ናሽናል ኮንግረስ በዲሞክራሲያዊ ምርጫ ስልጣን እስኪያስረክብና አዲስ ህገ መንግስት እስኪጸድቅ በጋራ የሽግግር መንግስት መስርተዋል። በፖርቱጋል፣ በፖላንድ እና ሌሎችም በመሰል የሽግግር ሂደት ያለፉ ሀገራት ልምድም ተመሳሳይ ነው። የደቡብ አፍሪካን፣ የደቡብና የምስራቅ አውሮፓን እንዲሁም የላቲን አሜሪካን የሽግግር ተሞክሮ ስናይ አብዮታዊ ሊባል የሚችል ለውጥ
ሙሉ የሕገ መንግሥት ለውጥ የሚካሄድበት በስልጣን ላይ ያለው ኮሚኒስት ፓርቲ ወይም ወታደራዊ አገዛዝ ከስልጣን ለመውረድ በሚንደረደርበት ሂደት ውስጥ ነው የሽግግር መንግስት የመሰረቱት። በዚህ አጋጣሚ በግልጽ መታወቅ ያለበት ነገር አለ። በኢትዮጵያ ያለው ለውጥ ሪፎርም እንጂ አብዮት አይደለም። ሕገ መንግስት ቀይረን አዲስ ሕገ መንግስታዊ ስርዓት እየገነባን አይደለም። ገዢው ፓርቲም ታድሶና የህዝብ ተቀባይነቱን ጨምሮ ገና ጀንበሩ እየወጣ ያለ አዲስ ጉልበትና አቅም ያለው በቀጣዩ ምርጫ እጅግ ሰፊ የማሸነፍ እድል ያለው ፓርቲ እንጂ ተሰናባችና ጀንበሩ ያዘቀዘቀ ስብስብ አይደለም። ስለዚህ የሽግግር መንግስት የሚለው ሐሳብ ከሕግ አንጻር ብቻ ሳይሆን ካለንበት ነባራዊ ሁኔታ በንድፈ ሐሳብም ሆነ ከሽግግር ተሞክሮ አንጻር ለኢትዮጵያ የሚሆንና የሚበጅ አይደለም። በተለይም የኮቪድ-19 ስጋት ባለበት እና የቀጠናችን ሁኔታ ለሀገር ሉዓላዊነት ስጋት በደቀነበት ወቅት የሽግግር መንግስት እንመሰረታለን ብሎ መቋጫ የሌለው ውይይት ይባል ድርድር መጀመር ኃላፊነት የጎደለው ተግባር ነው። ሕገወጥ ብቻ ሳይሆን አደገኛም ነው። መገንባት የምንፈልገው ሕገ መንግስታዊ ዴሞክራሲ ነው። ይህም ማለት ሕገ መንግስታዊነት የሰፈነበት የሕገ መንግስት የበላይነት የሚከበርበት ስርዓት ነው። ሕገ መንግስቱ ከደነገገው ስርዓት ውጪ ያለ ምርጫም ሕገ መንግስታዊ ዕውቅና በሌለው ሕገወጥ ምርጫ ስልጣን ለመያዝ የሚደረግ እንቅስቃሴ ፍጹም ተቀባይነት የለውም። እንዲህ ያለው እንቅስቃሴ የኢፌዴሪን ሕገ መንግስት ብቻ ሳይሆን ሌሎች የሀገራችንን ሕጎችና ዓለም አቀፍ ሕጎችን የሚጥስ ነው። በዚህ ረገድ ይህ ሕገ መንግስታዊ በሆነ መንገድ ስልጣን መያዝን አጥብቆ የሚያወግዘውና የሚከለክለው እንዲሁም በግለሰብ ደረጃም ሆነ በአገር ላይ ቅጣት የሚደነግገው የአፍሪካ የዲሞክራሲ የምርጫና የአስተዳደር ቻርተር ወይም አፍሪካን ቻርተር ኦን ዲሞክራሲ ኤሌክሽን ኤንድ ጋቨርናንስ ተጠቃሽ ነው። የኢፌዴሪ ሕገ መንግስት በአንቀጽ 50 የፌዴራል መንግስት ስልጣንና ተግባር ሲዘረዝር ቁጥር 1 አድርጎ ያስቀመጠው ሕገ መንግስቱን የመጠበቅና የመከላከል ኃላፊነት ነው። ይህንን ኃላፊነት ለመወጣት አስፈላጊውን እርምጃ ለመውሰድ ዝግጁ ነን። ይህንን ማድረግ የማንደራደርበት ሕገ መንግስታዊ ግዴታችን ነው። በሕገ መንግስቱና በሕገ መንግስታዊ ስርዓቱ ካልሆነ በስተቀር የጨረባ ምርጫ ለማድረግ መነሳት ሀገርንና ሕዝብን ለከፋ አደጋ የሚዳርግ በመሆኑ መንግስት ሀገርንና የሕዝብን ደህንነት ለመጠበቅ ሲል ወሳኝ እርምጃ ለመውሰድ ይገደዳል። ስልጣን የሚፈልጉ የፖለቲካ ኃይሎች የሐሳብ ክርክሮቻቸው ወጣቱንና እናቶችን በማይጎዳ መልኩ እንዲያደርጉት ይመከራሉ። ፖለቲከኞች ስልጣን እንዲይዙ ወጣቶች ማለቅ፣ እናቶች ማልቀስ፣ ቤቶች መፍረስ፣ ህዝቦች መፈናቀል የለባቸው። የኢትዮጵያውያን ጫንቃ ይህንን ከሚሸከምበት ደረጃ አልፏል። የኮሮና ቫይረስ ስጋት ተጋርጦብን የሀገር ሉዓላዊነትና ደህንነት ለአደጋ ተጋልጦ ባለበት ጊዜ ስልጣንን ያለ ምርጫና ከሕግ አግባብ ውጪ በሁከትና በብጥብጥ ካልሰጣችሁኝ አገር አተራምሳለሁ የሚለው ማንኛውም ኃይል እንደማንታገስ ከወዲሁ በግልጽ ለመንገር እንፈልጋለን። ለዚህም በሁሉም ረገድ በቂ ዝግጅት ያለን መሆኑም እንዲታወቅ እንፈልጋለን። በአጠቃላይ የሚኖረን የመፍትሄ ሐሳብ ሁላችንንም በፍጹምነት የሚያረካ ባይሆንም ከሕግና ከሕገ መንግስታዊነት ያልወጣ ሀገሪቱን ያለ መንግስት የማያስቀር በቀጣይ ምርጫውን የማድረጊያ ጊዜውን አጭርና ምቹ የሚያደርግ ኮቪድ-19ን ለመከላከል ያለንን አቅምና እድል የማያበላሽ የሕዝቡን ዴሞክራሲያዊ መብት ለጥቂቶች አሳልፎ የማይሰጥ አካሄዱ ለወደፊቱ ሌሎች ችግሮችንም
እንድንፈታ መንገድ የሚከፍት መሆን እንዳለበት መንግስት ያምናል። ለዚህም ነው ሕገ መንግስታዊ ትርጉም የገጠመንን ፈተና ከሌሎች በተሻለ መልኩ ይፈተዋል ብለን የምናምነው። ይህንንም በውይይት በምክክር በጥበብና በእውቀት ለኢትዮጵያና ለሕዝባችን የሚበጀውን ለማድረግ እንደ ወትሮው የሚጠበቅብን ሁሉ ለማድረግ ዝግጁ መሆናችን እየገለጽኩ መላው የኢትዮጵያ ሕዝብ ይህንን ጉዳይ በትኩረትና በጥሞና እንዲከታተል አደራ ማለት እፈልጋለሁ። አመሰግናለሁ። ፈጣሪ ኢትዮጵያና ሕዝቦቿን